ህይወትሽን መቀየር የምትፈልጊ ከሆነ አጠር ያሉ 5 ነገሮች ላይ ከሴት የምትለይ ሴት አለች ብዬሽ። ከሴት የምትለይ ሴት አለ። ተወዳጅ ሴት፣ ተፈቃሪ ሴት፣ ተፈላጊ ሴት መሆን የምትፈልጊ ከሆነ እስናት ኢዚ። በጣም ቀላል አይደለም። በጣም ሲበዛ ከባድ። እንደ ቀላል የምታዩ አይደለም። በጣም ሲበዛ ከባድ። አንድን ሴት እንግዲህ የሚለያት ነገር አለ ከተባለ በትንሹ 5 ነገር ልንገራችሁ። እቺን ነገር እስከ ለተሞትሽ አድርግ። እህት፣ ወንድም፣ ጓደኛ፣ ዘመድ ካለሽ ፕሌስ ስጫቸው፣ እነሱ ያድርጉ፣ አንቺም አድርጊ። የመጀመሪያ እርጋታና አስተዋይነት በጌታ ሴት ሆና ትንሽ የተረጋጋች ስትሆን፣ አስተዋይ ስትሆን፣ ማስተዋል በአንድ ቀን የሚገነባ አይደለም። እርጋታን በአንድ ቀን የሚገነባ አይደለም። ነገሮች መካከል መልስ ከመስጠትሽም በፊት፣ ከመናደድሽም በፊት፣ እንዲህ ነውም ከማለትሽ በፊት፣ ከማድነቅሽም ከመሳደብሽም በፊት ራስሽን አረጋጊ። ይሄ እየዳበረ ሲመጣ እመኚኝ ወርቅ ሴት ትሆኛለሽ። ወርቅ በጣም ራስሽን አረጋጊ። በነገራችን ላይ ጥናቶች እንደሚያረጋግጡት መንገድ ላይ እንደ ነጋዴ ሴት ጡሉ የምትል ሴትና ተረጋግታ የምትራመድ ሴት እኩል ባል የማግኘት እድል የላቸው። ልክ እንደ ነጋዴ ሴት እዛ ጡሉ የምትለዋ ሴት በቃ እሷ ነጋዴ ነች። በቃ ህይወት ለማሸነፍ እየተሯሯጠች ነው። ማማለልም መማለልም መውደድም መወደድም የምትፈልግ ሴት መንገድ ላይ ስትሄድ ትንሽ በእርጋታ ነው። ይህን ትንፏቀቅ እንደማለት አይደለም። ስለ ቃሉ በጣም ይቅር። ወንድም ሆኖ እዛዚህ የሚንጦለጦል ወንድና ትንሽ ተረጋግቶ መሬት ይዞ መሄድ ወንድ እኩል አለ። እርጋታና አስተዋይነት የሴት ልጅ ወርቋ፣ ሴትን ዳይመንድ የሚያስብላት። ምን ይላል መጽሐፍ ቅዱስ እኮ አስተዋይ ሴት፣ ልባም ሴት ማን ሊያገኛት እኮ ይችላል የተባለችው አስተዋይ ሴት ነው፣ ልባም ሴት ነው። ስለዚህ የመጀመሪያም የመጨረሻም እርጋታን ገንዘብ ማለት እርጋታና አስተዋይነት። ከዛ ቀጥሎ ያለው ሁለተኛውን ነገር ልንገራቸው። ለስለስ ማለት ሴት ልጅ ቆዳዋ ለስላሳ ነው፣ ጠንካራ ነው፣ ለስላሳ ነው። ባህሪዋም ለስላሳ ነው። ሴት ተፈጥሮ ኖራት እንደ ወንድ የምትናገር፣ እንደ ወንድ አክት የምታደርግ፣ እንደ ወንድ ጉርብት የምትል ሴት አትወደድ። እንደ ቆዳዋ ጸባይዋም ለስለስ ያለ የሆነ ነገሯም ለስለስ ያለ ሴት ትወደዳለች፣ ትፈቀራለች፣ ትፈለጋለች። ስለዚህ ልስልስ በይ። ይሄ ንግግሮችሽን መካከል አንዳንድ ነገር እንደ ሴት ለስለስ፣ ምንም ያሽኮረምም ነገር ባይኖርም እንኳን ትንሽ የተወሰነ እንደ ሴት አፈር ፈጣጣ ሴት ነች፣ አይናፋር ሴት ነው የምትሰማው። ያ እንደ ሴት እኮ አፈር ስትል ስሜት ትሰጣለች። እንደ ሴት ትንሽ የተወሰነ አፈር ስትል ስሜት ትሰጣለች። ማታፈር ሴት እና የምታፈር ሴት እኩል እንትን የላቸው። ስለዚህ እንደ ቆዳሽ በድምፅሽም በአንዳንድ ነገርሽም ለስለስ በይ። ሴት ልጅ ለስለስ ያለች ናት። ቤት ውስጥም የትም ትቆጣ እኮ ትናገር እኮ፣ ግን ልስላሴ የሴትነት ለዛሽን አትጭ። የወጥነት ለዛውን ካጣ ምን ወጥ ነው? በቃ ለዛው መኖር አለበት። የወጡ ወይ ደግሞ የእንጀራ ወይ ደግሞ የዳቦ ወይ ደግሞ የወንድነት ወይ ደግሞ የሴትነት ለዛው መጥፋት የለበትም። ለዛው እያለ ግን ምንም ማድረግ ይቻላል። ሶስተኛው ደግሞ ቁጥብና የምታስብ ሴት። በዓለማችን 1% ወይ 2% ነው እንግዲህ ሰዎች በዓለማችን ያስባሉ ቢባሉ፣ ሳታስብ ቀርታ አይደለም። ማሰብና የተሻለ ማሰብ ይለያያል። ስለዚህ የምታስብ ሴት በጌታ ስም በጣም የምታስብ ሴት በጣም ሲበዛ አስተዋይ፣ ልባም፣ ተወዳጅ፣ ተፈቃሪ የመሆን ህይወቷን የማስተካከል እድሏ በጣም ከፍ ያለ። አስቢ። ከዛ በኋላ ነገሮች ላይ ቁጥብ ሴት። የሚያስብ ሰውና የማያስብ ሰው በስራዎቻቸው ይለያያል። የሚያስቡ ሰዎች አስበው እንደሰሩ፣ አስበው እንዳደረገው፣ አስበው እንደለበሱ፣ አስበው እንደተናገሩ፣ አስበው እንዳደረጉ ውሳኔዎቻቸው ላይ ጥበብ የጎደለው ሰው የምትለዩት በውሳኔ። ጥበብ የጎደለው ሰው የሚወስነው ውሳኔና ጥበብ ያለው ሰው የሚወስነው ውሳኔ ሰማይና ምድር የተለያየ። ስለዚህ ውሳኔዎችሽ ላይ እያንዳንዷ ነገር ላይ ብስለት፣ ብልሃት፣ ማሰብ የተሞላበት ውሳኔ። የሆነ ነገር ከማድረግሽም ሶቅራጠስ ይላል፣ በተናደድክም ደስ ባለም ጊዜ ተረጋጋ፣ አትወስን፣ ምንም ነገር አትወስን እና እርጋታ፣ ቁጥብ መሆን። ከዛ በኋላ በትክክል ማሰብ። በትክክል ያሰበች ሴት በትክክል መስራት። ጠንክሮ ከመስራት ጠንክሮ ማሰብ ይሻላል። መጀመሪያ ጠንክሮ ማሰብ ነው፣ ከዛ በኋላ ጠንክሮ መስራት። ስለዚህ ተረጋጊና መጀመሪያ በትክክል አስብ። በትክክል ያሰበች ሴት በትክክል መስራት ትችላለች። በትክክል ማሰብ በትክክል ከመስራት ይቀድማል። ከዛ በኋላ አራተኛው ብዙ ነገር የምታውቅ፣ ብዙ ነገር የምትማር፣ በጣም ብዙ ነገር የምታንብ። እስኪ እናንተ ብትሆኑ፣ እኔ ብያቸዋለሁ፣ ባለቤቷ ከውጭ ሀገር እስከሚመጣ ድረስ እናት አባቷ ሽንኩርት የእሱ እናት አባት ሽንኩርት እየሰፈሩ በእጅ እየወረወሩላት፣ ባለቤቷ ከአሜሪካን ሀገር በአመት አንዴ ወይ በ2 ዓመት 2-3 እየተመላለሰ 4 ልጆች ያሳድጋ አሁን ዛሬ ፒኤችዲዋን እየሰራች ይቻላል። እንደዚህ ከ20 በላይ ሙያ ተምራለች። ኤዲቲንግ ሳይቀር፣ ቀረጻ ሳይቀር፣ ኬክ መስራት ሳይቀር፣ ሶሻል ሚዲያ እንዴት እኔ እንደው እግዚአብሔር ይባርካት በእውነት እኔ ቤተሰቦቿ ምን ያህል የመረቋት ሴት ነው። ምን ያህል የመረቋት ሴት፣ ስልክ ላይ ስታንኮራፋ የሚሽበት የሚነጋባት ስራ ፈት ሴት እያለች እንዲህ አይነቷን ሴት አሁን ባለቤቷ ፈረደበት። በቃ እንዲህ አይነቷን ሴት ያገባ ሰው በቃ ፈረደበት። የእውነት ስራ ፈት፣ ስራ ማትወድ፣ መንቀሳቀስ ማትወድ፣ ማቀድ ማትወድ፣ መስራት ማትወድ፣ መንቀሳቀስ ማትወድ ሴት ያገባ ወንድ በቃ ፈረደበት። ሙያ የሌላት፣ ጸባይ የሌላት፣ የማትንቀሳቀስ፣ ስራ ማትወድ፣ ራሷን ዝቅ ማታረግ ሴት ያገባ ወንድ በቃ ፈረደበት። ሴትም ፈረደባት። በቃ የማይንቀሳቀስ፣ ስራ የማይወድ፣ ታማኝ ያልሆነ፣ ያልተረጋጋ፣ ስብዕና የሌለው፣ ወንድነት የሌለው፣ ጨዋነት የሌለው፣ ሃይማኖት የሌለው፣ ባህል የሌለው
ይሄን ወንድ ያገባች ሴት በቃ ፈረደባት። በዛው መጠን ደግሞ ሞያ የሌላት፣ ጸባይ የሌላት፣ እንቅስቃሴ የሌላት፣ የማትንቀሳቀስ፣ የማትሰራ፣ የማታቅድ፣ ስልክ ላይ ጠዋት ማታ የምትውል፣ ጸባይ የሌላት፣ ሞያ የሌላት፣ መልክ ሰውነት የሌላት፣ ራሷን የማትጠብቅ እንዲች አይነት ሴት ያገባ ወንድ በቃ ፈረደበት ነው የምትሉት። ሌላ ምን ትላለህ? በቃ ፈረደበት ነው የምትሉ። እንደዚህ ደግሞ ፈረደበት ከመባል ፈረደባት ከመባል ለሆነ ሰው ችግርም ከሆንክ ደስ የሚለው እረፍት መሆን ደስ የሚለው ሰላም መሆን። ስለዚህ እባክሽን ስልክሽን ለትምህርት ተጠቀሚው። ኢትዮጵያ ቁጭ ብሎ ሃርቫርድ ዩኒቨርሲቲ የሆነ ነገር እየተማሩ ያሉ ሴቶች አሉ። እውነቴን ነው የምነግራቸው። በ48 ዓመቷ አሁን ፕሮፌሰር የመሆን ድሪም ነው ያለኝ እየተማርኩ ነው ያለችን ሴት አይቼ እንዴት እንዳደነኳት፣ እንዴት ደስ እንደምትል። እኔ ሕክምና ባለሙያ ነው መሆን የምፈልገው፣ አልረፈደብኝም፣ 40 ዓመቴ ነው እየተማርኩ ነው ያለችን ሴት አለች። ይቻላል። ለምንድን ነው የማይቻለው? በዚህ ነው አንድ ሴት ከአንድ ሴት የምትለየው። እኔ እውነቴን ነው፣ ትምህርት ላይ እንዳትቀልዱ። በዚህ ዘመን ትምህርት አይጠቅምም። ትምህርት የተሳሳተ አመለካከት ነው። እስከ ዕለተ ሞት ድረስ ተማር። ምናልባት የምትማረውን ነገር ምረጥ እንጂ ተማር። ግን ስትማል እንደ በፊቱ ዘመን ዝም ብለህ ትምህርት ብቻ እንዳይሆን፣ ስራና ትምህርት እኩል አስኪ። በቅርብ ያስደመመች ልጅ አለ። የእናት አባቷ ብቸኛ ወራሽ ነኝ። ምን አለችኝ? ኖ የእናት አባቴን ገንዘብ ላይ ቁጭ ብዬ አፌን ከፍቼ መጠበቅ አልፈልግም። እዚህ ጋር ሕክምና መማር እፈልጋለሁ፣ እዚህ ጋር ደግሞ መስራት እፈልጋለሁ። የምርሽን ነው? እግዚአብሔር ይባርክሽ ነው ያልኳት። ውጭ ሀገር አሜሪካ ነገር እንደዛ ነው። ግማሽ ሰዓት ትሰራለህ፣ ግማሽ ሰዓት ትማራለህ። እኛ ጋር ኢትዮጵያ ውስጥ ያላችሁ የሚሊዮነር ሴቶች፣ የባለ ሀብት ሴቶች፣ የባለ ሀብት ወንዶች እንዳትሳሳቱ። የአባትህን ገንዘብ ተውና ገንዘብ እንዴት እንደሚሰራ አንተ ደግሞ እንዴት እንደምትሰራ በዚህ ጋር ደግሞ እንዴት መማር እንዳለብህ በጣም መማር አለብህ ወዳጄ። የአባትን ንብረት ሊያዘልቅ ይችላል፣ ላያዘልቅም ይችላል። ይሄን በትክክል በደንብ አስቡበት። በትክክልና በደንብ ሲሪየስሊ አስቡ። ከዛ ደግሞ የመጨረሻው የምታምን ሴት መሆን። መልክ ኖሮሽ፣ ቁመና ኖሮሽ፣ ዶክተር ሆነሽ፣ ሳይካትሪስት ሆነሽ፣ ፓይለት ሆነሽ፣ ሆስተስ ሆነሽ፣ ባንከር ሆነሽ፣ በጣም ብዙ ነገር ሆነሽ እምነት የሌለሽ ሴት ከሆንሽ ዋጋ የለሽ። ብዙ ነገር ሆነሽ፣ ዶክተር ሆነሽ፣ ፓይለት ሆነሽ፣ በጣም ብዙ ነገር ኖሮሽ እምነት ከሌለሽ ዋጋ የለሽ። ብዙ ነገር ኖሮሽ ግን አንድ እምነት ግን ይኖር። ብዙ ነገር ኖሮክ መጨረሻ ላይ እምነት ይኖር። የምታምን ሴት ህይወቷን በእምነት ጭምር ታስተካክላለች። ሁሉ ነገር ሳይንስ፣ ሁሉ ነገር ሳይኮሎጂ፣ ሁሉ ነገር ፊሎሶፊ አይደለም። አንዳንድ ጊዜ በእምነት ብቻ የምንሸፍናቸው ነገሮች አሉ። ስለዚህ በተቻላችሁ መጠን ይሄን ሁሉ ሞያና መልክና ጥበብ ብቻ ሳይሆን እምነትም ይኖራችሁ። ጥበብ የሚጠቅመው ከእምነት ጋር ነው። እምነት ከሌለ ዋጋ የለውም። መልክ የሚጠቅመው ከእምነት ጋር ነው። ከፈራ እግዚአብሔር ጋር ነው። እግዚአብሔርን ከመፍራት ስራ ደስ የሚለው እግዚአብሔርን ከመፍራት ጋር፣ ምንም ነገር ደስ የሚለው እግዚአብሔርን ከመፍራት ጋር። በተቻላችሁ መጠን ሴቶች ይሄንን ካደረጋችሁ እመኑኝ በህይወትሽ የሆነ ነገር ራስሽ ላይ አድ ታደርጊያለሽ።